ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ እንደተለመደው የሳምንቱን ምርጥ ሙዚቃ ይዘንላችሁ መጥተናል። በሳምንቱ ሲጠበቁ የነበረውን አልበም ተለቋል። ማን አወጣ የሚለውን እንነግራችኋለን። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ቪዲዮቹ አመራን። ይህ ሀበሻን ቭሎገርስ ነው። ስድስተኛው በ16 ፕሮዳክሽን ተዘጋጅቶ የቀረበው የፍሬ ህይወት ይማም ማሬ እያልከኝ የተሰኘው ሙዚቃ ነው። ስሜት ነበር እንጆሪ መሳይ ሮማን ከንፈር፣ ስሜት ነበር እምቡጥ አበባ መሳይ ከንፈር እያለች የምታዜመው ይቺ መጣት ድምፃዊት የምታዜምለትን ሞዴል በፍራፍሬ መልኩ እየሳለች ታዜማለች። ግጥሙን ወንደሰን ይሁብ ሲሰጣት ዜማውን ደግሞ አንተነህ ወራሽ ሰጥቷታል። ቅንብሩን ሚካኤል ኃይሉ ሚኪ ጃኖ ከሽኖታል። ሙዚቃው እጅግ ማራኪ ነው። ማሬ ያልከኝ ልቤን አታለልከኝ ቆንጆ ኮሪዮግራፊ አይተንበታል። የቪዲዮ እስከተለቀቀበት ጊዜ ድረስም ኦፊሻል ቪዲዮ ከ22000 በላይ ተመልካች ማሬ ያልከኝ ልቤን አታለልከኝ እያለ ይገኛል። አምስተኛ በዞጃክ ወርልድ ተዘጋጅቶ የቀረበው የጂ መሳይ ከበደ ሽውልም የተሰኘው ሙዚቃ ነው። ጂ መሳይ ከበደ አልበም ያወጣ ብቸኛው ሙዚቃ ሆኗል። አንዴ የተሰራ ተስኖኛል፣ አዳማ ናዝሬት እንዲሁም ሽውልም የተሰኙ ሙዚቃዎች ቪዲዮ ክሊፕ ጭምር ሰርቶላቸዋል። ከነዚህም መካከል ሽውልም በበርካታ ተመልካች እየተመለከተው ይገኛል። እኛም ይህ ቪዲዮ እስከተለቀቀበት ሰዓት ጀምሮ ከ64000 በላይ ተመልካች እንደተመለከተው ታዝበናል። በአይኔ ላይ ሽውልም ናፍቀሺ ነው የኔ ዓለም ሽውልም እያለ የሚጀምረው ሙዚቃው እጅግ ማራኪና በአዲስ ፈጠራ መቅረቡ አስደናቂ አድርጎታል። ጂ መሳይ ከዚህ ቀደም በከቨር ሙዚቃዎቹ ወደ እውቅና የመጣ ድምፃዊ እንደነበረ ይታወሳል። ከዚህም ባገኘው እውቅናን የተለያዩ የራሱ ሙዚቃዎችን በማውጣት የራሱን ተሰጥኦና ችሎታ አስመሰከረ። በተለይ አገኘኋት እንደተመኘኋት በማለት ብዙዎች አድናቆታቸውን ቻሩት። ዘቢበይ፣ እንዳታይ፣ አታገኝማ፣ በሊንእናይ በተሰኙት ሙዚቃዎቹ ነገሰ። ታዲያ በዚህ ሽውልም ሙዚቃው ብዙዎች ወደውታል። እናንተም እንድታዩት ከወዲሁ እየጋበዝን ወደ ቀጣዩ የሳምንቱ ምርጥ ሙዚቃ ተሸጋገር። አራተኛ ደረጃ የተቀመጠው የሱሱ አዳነና የኑር አዲስ ሰይድ ደም መላሽ የተሰኘው ሙዚቃ ነው። ሱሱ አዳነ ወጣት የሆነች ድምፃዊ ስትሆን ይህ ስራዋ የመጀመሪያዋ ነው። እንደ መጀመሪያ አሪፍ ሙዚቃ ነው የሰራችው። ኑር አዲስ ሰይድ አንጋፋና የባህል ሙዚቃ ላይ ቆየት ያለ ሙዚቀኛ ነው። በተለይ በወሎ ራያ ሙዚቃዎቹ ሆበል፣ ወለላዋ፣ እታቱ፣ አልተዘጋም ሉሲውና ሐዋ በተሰኘው ሙዚቃው እጅግ ተወዳጅ እንደነበረ ይታወሳል። በተለይ ሐዋ የተሰኘው ሙዚቃው አንዲት ያፈቀራትን ሴት ቤተሰቦቿ ለሌላ ሊድሩበት የሚያሳይ አሳዛኝ የፍቅር ታሪክ ያለው አስደናቂ የፍቅር ሙዚቃ ነበር። ታዲያ በዚህ ሙዚቃው ኑር አዲስ ሰይድ ደምቆ ታይቶበታል። ይህ ቪዲዮ እስከተለቀቀበት ጊዜ ድረስም ኦፊሻል ቪዲዮ ከ68000 በላይ ተመልካች አግኝቶ እየተደመጠ ይገኛል። ወደ ቀጣዩ ሳምንቱ ምርጥ ሙዚቃ ስንሄድ በተመልካች እይታ ከተለቀቀ በአጭር ጊዜ ውስጥ የሳምንቱን ምርጥ ሙዚቃ በሶስተኛ ደረጃ እየመራ የሚገኘው የማሪቱ ለገሰ አያማሩ የተሰኘው የፍቅር ዘውግ ያለው ሙዚቃ ነው። ማሪቱ ለገሰ ከረጅም የስደት ቆይታ በኋላ ሀገሯ መግባቷን ተከትሎ የተለያዩ ሙዚቃዎችን ለአድማጮች አድርሳ እንደነበረ እናስታውሳለን። አሁን ደግሞ ለየት ባለ አቀራረብ ምን ይወጣለታል የተባለ ሙዚቃ ለአድማጮች ተመልካቾች እንካችሁ ብላለች። ቀረጻው እጅግ ማራኪ ነበር። በተለይ በአደይ ተከታታይ ድራማ የምናውቀው ተዋናይ ቸርነት ንጋቱ ጥቅጥቅ ባለ ደን ውስጥ ሲንጎማለል ለተመለከተ የሙዚቃውን ግርማ ሞገስ ፍንትው አድርጎ ያስመለክተናል። በሙዚቃው ላይም እጅግ ውበት የታየደፋባት ሞዴል ታይታለች። በተለይ የተሽኮረመመች የነበረችበት ትዕይንት እጅግ ማራኪ ነበረ። ዳይሬክቲንጉና ቅንብሩም እጅግ ማራኪ ነው። በጥሩ ስራ ሁሌም ብቅ የምትለው አንጋፋዋ ማሪቱ ለገሰ አያማሩ በተሰኘው ሙዚቃዋ ይህ ቪዲዮ እስከተለቀቀበት ጊዜ ድረስም ኦፊሻል ቪዲዮ ከ114000 በላይ ተመልካች በፍቅር እየተመለከተው ይገኛል። እኛም ስለተመቸን እንድታዩት ከወዲሁ ጋበዝን። በሁለተኛ ደረጃ የተቀመጠው የገላና ጋሮምሳ ያሹራኮ የተሰኘው የኦሮምኛ ሙዚቃ ነው። የዛሬ 10 ዓመት ገደማ ወደ ሙዚቃው መጥተው ከገነኑ የኦሮምኛ ሙዚቃ ቀንቃኞች መካከል ገላና ጋሮምሳ ይጠቀሳል። በተለይ አማላኬ በተሰኘው ሙዚቃው እስከ እስር የደረሰ ችግር አጋጥሞት እንደነበረ ይታወሳል። በወቅቱ ሙዚቃው ቋንቋንም ላላወቀ ሰው እጅግ ማራኪ እንደነበረ ይታወሳል። ታዲያ ከዚህ ጊዜ ጀምሮ የቀጠለው ተወዳጅነት ዋላጋራ፣ ዳአማሮቤ እና ዱራኑ የተሰኙ ሙዚቃዎቹን በማውጣት ዳግም ነገሰ። ታዲያ ይህ ድምፃዊ የኢሬቻ ሃይማኖታዊ በዓል በሚከበርበት ሳምንት የአሹራኮ የተሰኘ ሙዚቃ በማውጣት አድናቂዎቹን እያሳበደ ይገኛል። አስደናቂ ሙዚቃ ነው። ግጥሙንና ዜማውን ራሱ ገላና ጋሮምሳ ሰርቶታል።
ዳይሬክተሩ ብሩክ ግርማ አሪፍ ዳይሬክቲንግ ነው፣ በርታ እንላለን። አሪፍ ወኔ ቀስቃሽ ነው። እስከ አፍሪካ ድረስ ትኩረት ያደረገ ሙዚቃ ነው። የሸዋ ፈረሰኞችን ለማስታወስ የተሞከረበት መንገድም እጅግ ማራኪ ነበር። ይህ ቪዲዮ እስከተለቀቀበት ጊዜ ድረስም ኦፊሻል ቪዲዮ በአጭር ቀን ውስጥ ከ500,000 በላይ ተመልካች እየተመለከተው ይገኛል። እኛም ስለተመቸን ከወዲሁ የጋበዝናችሁ ወደ ቀጣዩ የሳምንቱ ምርጥ ሙዚቃ አመራን። በአንደኛ ደረጃ የተቀመጠው የሳምንቱ ምርጥ ሙዚቃ ጆሞሪኮ የተሰኘው የዮሳን ጌታሁን የኦሮምኛ ሙዚቃ ነው። ዮሳን ጌታሁን እንደሚታወቀው ባህላዊና ዘመናዊ ባህልን በማጣመር የተደመጠ እና የተወደደ ድምፃዊ ነው። ከዚህም ቀደም ኦብሳ በተሰኘው ሙዚቃው ከ42 ሚሊዮን በላይ ተመልካች እንዲሁም ከ171,000 በላይ ላይክ በማግኘት እጅግ አነጋጋሪና ተወዳጅ ሆኖ እንደነበረ ይታወሳል። ባለጊዜ፣ ኬኛ የሮ፣ ሶሶሪ የተሰኙ ሙዚቃና ገላኖ ከቀመር የሱፍ ጋር በቅርብ በጋራ አውጥቶ እንደነበረ ይታወሳል። ታዲያ ይህ ድምፃዊ አሁን ላይ ጆሞሪኮ እያለን ይገኛል። ይህ ቪዲዮ እስከተለቀቀበት ጊዜ ድረስም ኦፊሻል ቪዲዮ ከ760,000 በላይ ተመልካች በአጭር ቀን ውስጥ እየተመለከተው ይገኛል። እኛም ከወዲሁ እየጋበዝናችሁ የዛሬውን ቪዲዮ እዚህ ጋር ቋጨ። ተመልካቾቻችን ለዛሬ ያዘጋጀንላችሁ ቪዲዮ እስካሁን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ አጋርነታችሁን አሳዩን። መሰል ቪዲዮዎች እንዲያገኙ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ምክንያቱም ሀበሻን ቭሎገርስ መረጃዎች፣ ሙዚቃዎችንና ፊልሞችን በደረጃ ለእናንተ ይዞ የሚቀርብ ቻናል ነው። በቀጣይ ምርጥ ቪዲዮ እስክንገናኝ ሰላሙን ተመኘን። ሰላም።